إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. إسلام لتدار كمان بلاي تلك بوتالو لزيمنو الله سبحانه وتعالى بقرآن است كنانتم تدار የሌላቸውን አጋቡ ከወንዶች ባሮቻችሁና ከሴቶች ባሮቻችሁንም ለጋብቻ ብቁ የሆኑትን አጋቡ። ድሆች ቢሆኑ አላህ ከችሮታው ያከብራቸዋል። አላህም ስጦታው ሰፊ አዋቂ ነው። ሱረቱ ኑር አንቀጽ 32። ረሱልም አለይሂ ሰላቱ ወሰላም በሐዲታቸው ትዳር የኢማን ግማሽ ነው ብለዋል። ትዳር ኢስላማዊ ቤተሰብ የሚመሰረትበት ምሰሶ ነው። ረሱሉ አለይሂ ሰላቱ ወሰላም በሐዲታቸው ትዳር የኔ ፈለግ ነው፣ ከዚህ ያፈነገጠ ከኔ አይደለም ብለዋል። ትዳር መጠበቂያ ነው። ትዳር አላህን ምንገዛበት አንዱ አምልኮ ወይም ዒባዳ ነው። እናም ወንድሜ እህቴ አጋርህን ወይም አጋርሽን ስትመርጥ ወይም ስትመርጪ ጠንቀቅ እንበል። ወንድሜ ለውበት ቁመና ቅድሚያ ስትሰጥ ወደፊት እገነባዋለሁ ብለህ ለምታስበው ኢስላማዊ ቤተሰብ ቆም ብለህ አስብ። አንቺም እህቴ ቤትና መኪና ስታስቀድሚ ከዱንያዊ ቤትሽ ይልቅ ያንን ዘላለማዊ ቤትሽን አስታውሺ። ግን ዛሬ ያለንበት ሁኔታ ያሳዝናል። ምን ነው ብትሉኝ አላህ ካዘነላቸው በስተቀር ወጣቱ ራሱን ከትዳር አርቋል። ሁሉም ዳሩን ይዞ ሴቱ ወንዱን፣ ወንድ ሴቱን መውቀስ ተያይዟል። እኔስ ማን ነኝ የሚል ጠፍቷል። ከሁሉ የሚያሳዝነው ይህም ከሱና ሰዎችም መሰማቱ ነው። ለዚህ ሁሉ መፍትሄው አንድ ነው፣ እሱም አላህን መፍራት። ወንድ አላህን ፈርቶ በአግባቡ ከጠየቀ፣ ሴትም አላህን ፈርታ በአግባቡ ብትመልስ ይህ ሁሉ ባልተፈጠረ። አዎ ከአላህ ስንርቅ ሁሉም ነገራችን ተበላሸ። ተው ተይ መባባል እንኳን ቀረ፣ ተለመደ። በዚህ ሁሉ መሃል ግን አንድ ነገር ተረሳ። እጅ በጻፈው ምላስ በተናገረው ልብም ባሰበው እንደምንጠየቅ ዘነጋ ነው። መስሚያ ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና አለ ሱረቱል ኢስራእ አንቀጽ 36 ላይ። አሁንም ቢሆን ግን ጊዜ አለ። አላህን እንፍራ። ቤቱ በር ያለው በመስኮት አንግባ። ቤቶችንም ከደጃፎቻቸው በኩል ግቧቸው። አላህንም ፍሩ ልትድኑ ይከጀላልና በላቸው ይላል በሱረቱል በቀራ አንቀጽ 189። ትዳር አንድ ትልቅ ጎጆ ቢሆን የቤቱ ምሰሶ ባልና ሚስት ናቸው። ይህ ምሰሶ ሳይጎዳ ለረጅም ጊዜ እንዲቆይ ታጋሽነት፣ ቻይነት፣ መልካምነት፣ አርቆ ሐሳብነት፣ ይቅር ባይነት፣ እዝነት፣ ከዚህ ሁሉ በላይ ኢማንና ፍቅር ዋናዎቹ ናቸው። ኢስላም የማስተዳደር አቅም ይኖር ሲል ዱንያዊ አቅምን ብቻ አልነበረም፣ ይልቁንም ለመልካም ባህሪና ዲን ቅድሚያ ሰጥቷል። ማናችንም ቢሆን ትዳርን ስናስብ አላህ ያስቀመጠብንን ግዴታ በአግባቡ እወጣለሁ ወይ፣ አማናውንስ እሸከማለሁ ወይ የሚለው ጥያቄ ቆም ተብሎ ሊታሰብበት ይገባል። ቤተሰብን የማስተዳደር ኃላፊነት የሱ በመሆኑ ወንዱ በትከሻው ላይ ትልቅ የህይወት ሸክም ተጥሏል። ይህን ኃላፊነት ለመወጣትም በርካታ መሰናክሎችን ማለፍ ይኖርበታል። የገበያ መቀዝቀዝ፣ ኪሳራ፣ የኑሮ ውድነት፣ የትራንስፖርት እንደ ልብ አለመገኘት፣ የመንገድ መዘጋጋት፣
የቀኑ ኢኮኖሚያዊና ፖለቲካዊ ሁኔታ አለመመቻቸት፣ የጓደኛና የሥራ ባልደረባ ግጭት፣ የሥራ ጫና ወዘተ ሊያጋጥመው ይችላል። የቤተሰብ ኃላፊ በሆነ ወንድ ላይ የሚደርሱ ጫናዎች በርካታና ዘርፈ ብዙ ናቸው። ለዚህ ነው የወንዶች አማካይ የዕድሜ ጣሪያ ከሴቶች ያነሰው። የሰው ልጅ የህይወትን ጫና መቋቋም ይችል ዘንድ የሚያዳምጠውና አይዞህ የሚለው ሰው ያስፈልገዋል። ባልሽም ከዚህ የተለየ አይደለም። እነዚህ ጫናዎች ብቸኝነት እንዲሰማውና ምቾትና እፎይታ እንዲፈልግ ሊያደርጉት ይችላሉ። ይህን ምቾትና እፎይታ የሚያገኘው ደግሞ ከሚስቱና ከቤተሰቡ ነው። ስለዚህ ፍላጎቶቹን ለይተሽ እወቂ። ከሥራ ወደ ቤት በሚመለስበት ወቅት ዘና እንዲልና ፍላጎቴን ለማሟላት ደፋ ቀና የምትል ሚስት አለችኝ ብሎ እንዲያስብ አድርጊው። ገና እንደገባ ነገር በመጀመር ስሜቱን አትጉጂው። ቤተሰባዊ ጉዳዮችን ለሱ ከማቅረብሽ በፊት እረፍት የሚያደርግበት ሰዓት ስጪው። ወደ ቤት ሲገባ በፈገግታና ሞቅ ባለ ሰላምታ ተቀበዩ። እርቦት ደክሞት እንደሆነ ወይም ሌላ ችግር ካለበት ጠይቂው። ለመናገር ፈቃደኛ ካልሆነ ጥሩ አድማጭና ተቆርቋሪ ሁኚ። ለሱ ያለሽን ልባዊ ጭንቀት ለመግለጽ ሞክሪ። ያጋጠመው ችግር እሱ እንዳሰበው ግዙፍና ሊፈታ የማይችል አለመሆኑን እንዲያጤን እርጂው። ችግሩን መቋቋም እንዲችል የማበረታቻ ድጋፍ ስጪው። ለምሳሌ የሚከተለውን ልትይ ትችያለሽ። ይህ ነገር ባንተ ላይ ብቻ አይደለም የደረሰው፣ እነ እከሌም ተመሳሳይ ችግር ደርሶባቸው ነበር። ደግሞም በጥንካሬና በትዕግስት የማይፈታ ነገር የለም። የሰው ልጅ ማንነት የሚፈተሸው እኮ በችግር ነው። ሁሌ በደስታ መኖርን መጠበቅ የለብህም። አይዞህ የኔ ውድ፣ በፈጣሪ እገዛ ችግሮችንን በቀላሉ እንፈታዋለን በዩ። ችግሩን ለመፍታት የሚያስችል ሐሳብ ካለሽ እንዲህ ብናደርግስ በዩ። አሊያ ደግሞ መፍትሄ ማምጣት ትችላለች የምትያት ጥሩ ጓደኛ ካለችሽ ለሷም ማክሪያት። ውዷ እህቴ ሆይ፣ በችግር ወቅት ባለቤትሽ ያንቺን ፍቅርና ክትትል ይፈልጋል። እንደ ስለንቦና አማካሪና እንደ ሚስት እሱን መንከባከብና መርዳት አለብሽ። የስነ ልቦና አማካሪ ሊሰጠው የሚችለውን ድጋፍ አንቺ ልትሰጪው እንደምትችይ ወቂ። እሱን ለማጠናከርና ለመደገፍ ያለሽን ችሎታ ዝቅ አድርገሽ አትመልከቺ። ለባለቤትሽ ደህንነት ካንቺ በላይ የሚጨነቅ ሰው የለም ወላሂ። አንቺ ለሱ ከምታደርጊው ጥረትና ልፋት ጥንካሬን ይማራል። አእምሮውን ወጥሮ የያዘውን ችግርም በቀላሉ ይፈታዋል። ይህ ደግሞ የጋብቻ ህይወታችሁ እንዲለመልምና እንዲጠናከር ያደርገዋል። የጥንካሬ ምንጭ እንጂ የጭንቀቱ ምንጭ መሆን መቻል የለብሽም። ገና ጠዋት ከእንቅልፍ ሲነሳ በፈገግታ ተቀበዩ። ቀኑ ያማረና ጠንከር ብሎ እንዲውል ተስፋ እንዲያደርግ ከፊትሽ ብዙ መልካም ነገር በማየቱ ብቻ ተስፋ ሰንቆ ከቤት ይወጣል። ችግር እንኳን ቢያጋጥመው ሞራል ይዞ ስለወጣ ቀኑን ለመቋቋም ብርታት ይሆናል። ለፍቶም ደክሞም ከስራም ሲመለስ ገና በሩን ሲከፍት በፈገግታ ራስሽንም ተንከባክበሽ ብትቀበዩ ለሱም ጭንቁን አራግፎ እንዲገባ ነው የሚያደርገው። አንዳንዶች እህቶች ግን በጣም በሚያሳዝን መልኩ ገና ከስራ ወደ ቤት ሲገባ የያዘው ሸክም ሳይበቃው ኩፍስ ባለፊት የሚቀበሉ ሴቶች በርካቶች ናቸው። ወላሂ የሚገርማቸው አንዳንዱ እቤት ላለመግባት የሚፈራል። ገና ሲገባ ከበሩ የሚቀበለው ጭንቀት መሸከሙን ይጠላና ከቤቱ ደጃፍ መድረስ የማይፈልግ ብዙ ሰው አለ። ስለዚህ ውድ እህቴ በጣም ትልቅ ሚና መጫወት ትችያለሽ። ትልቁ ሚና የቤተሰብን የደስታ ምሰሶ ወይም ከዋና የደስታ መሰረቶች የሚስት ወይም የእናት ሚና ነው። ስለዚህ አደራ ሚናሽን በአግባብ ተጫወቺ። አደራሽን በአግባቡ ተወጪ። አላህ ሱብሓነሁ ወተዓላ
ያቅልላችሁ። አላህ ሱብሓነሁ ወተዓላ በትዳር ላይ ላሉት ደስታ የተሞላበት ኢማን የተሞላበት ሰላም የተሞላበት ትዳር እንዲያደርግላችሁ ዱዓችን ነው። ላላገቡትም ሁሉ ሷሊህ የሆኑትን ይስጣችሁ። يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين يا مقلب القلوب ثبت قلوبنا على دينك يا الله. اللهم انصع قلوبنا بياضا بالإيمان يا الله. اللهم ارحمنا برحمتك يا أرحم الراحمين. يا حي يا